السلام عليكم ورحمة الله وبركاته ودنا يتكبراتشو يا خالد تيو تكتاتايوش እንደምን ቆያችሁ ኢንሻአላህ ዛሬ በአዲስ ቪዲዮ ተገናኝተናል ማለት ነው እሱም ሱብሂ ሶላት መስገድ ለከበዳችሁ እንደዚሁ ደግሞ ደወል እየቀጠራችሁ መነሳት ለከበዳችሁ ሰዎች ደወልም እየቀጠራችሁ ወይ በእንቅልፍ ልባችሁ ተነስታችሁ ያጠፋችሁት ወይ ደግሞ ትንሽ ጠርቶ ያቆመ ለተቸገራችሁ ሱብሂ ሶላት እያለፋችሁ ለተቸገራችሁ አዲስ አፕሊኬሽን ይዤላችሁ መጥቻለሁ ማለት ነው። ይሄም አፕሊኬሽን ጥቅሙ ይሄን አፕሊኬሽን ካወረድን በኋላ በምንጠቀመው ሰዓት እዚህ አፕሊኬሽን ውስጥ ገብተን ደወል በምንቀጥርበት ሰዓት ብዙ አማራጮች አሉ። እንደሌላው ዝም ብለን ማጥፋት አንችልም ማለት ነው። ራሳችንን የምንሞላው ወይ ተነስተን የሆነ ጌም መጫወት ያዘናል ተነስተን በደንብ እንድነቃ ስለሆነ ይፈልገው ወይ ደግሞ የሆነ ሂሳቦችን እንድንሰራ ያዘናል ወይም ደግሞ ስልኩን እንድንወዘውዘው ያዘናል ማለት ነው። 10 ጊዜ ምናምን استاذ درس بدن بنقال مالتنا كالونا دولو ማጥፋት አንችልም እንደሌላው ዝም ብለን ተነስተን መንቀልፍ ልብ ማጥፋት አይቻልም የሚያዘን ነገሮች እነዛን ከፈጸምን በኋላ ደወሉ ያና ያጠፋል ይቆማል ማለት ነው መጮሁን ያቆማል ማለት ነው ኢንሻአላህ ወደ ቪዲዮ በደንብ ተከታተሉት እንዴት አድርገን አውርደንም እንዴት እንደምንጠቀም አሳያችኋለሁ ማለት ነው በመጀመሪያ ወደ ስልካችሁ ትገቡና ስልካችሁን ከከፈታችሁ በኋላ እንደምታዩት እኔ እንደዚህ ላይ ተከታተሉኝ ፕሌይ ስቶር ላይ እንገባል ማለት ነው ፕሌይ ስቶር አፕሊኬሽን የምታወሩበት ይሄ ማለት ነው ፕሌይ ስቶር የሚባለው ሌላ ጊዜው አፕሊኬሽን እዚህ ላይ ነው የሚወረደው ማለት ነው አይፎን ከሆነ ስልካችሁ ደግሞ አፕ ስቶር ላይ ማለት ነው ተመሳሳይ ነው ፕሌይ ስቶር የሚለውን እንነካዋለን እንከፍተውና ከዛ ሰርች ማድረጊያው ላይ እንመጣና ይሄው እዚህ ላይ እንደተጻፈው አላርሚ ብለን እንጽፋለን ማለት ነው አላርሚ ሚላል ፊት ለፊት ላይ ይመጣልን ይሄ የምታዩት አፕሊኬሽን ማለት ነው ሌላ ተሳስታችሁ እንዳታወሩ ብዙ አይነት አለ እንደምታዩት ወደታች ይሄ አላርሚ የሚለው ነው ይሄን ኢንስታል እንለዋለን ማለት ነው ኢንስታል ካልን በኋላ መውረድ ይጀምራል እንደምታዩት እየወረደ ነው ያለው አሁን ወርዶ ጨርሶልናል ማለት ነው ኢንስታል ያደረገ ነው አሁንም ኢንስታል አድርጎ ጨርሷል አሁን መክፈት እንችላለን ማለት ነው ኦፕን የሚለው ምልክት በሚመጣል ጊዜ ኦፕን የሚለውን እንነካዋለን ማለት ነው ከዛ ወደ አፕሊኬሽኑ ይዞን ይገባል እቺ ቀዩን ጌት ስታርትድ የሚለውን አንድ ጊዜ እንነካዋለን ማለት ነው ከዛ ኔክስት እያልን አሁንም ቀዩን ይሄን በተደጋጋሚ እንነካዋለን ማለት ነው ከዛ እዚህው ላይ ሰዓት ሙሉ ይላል ዝም ብለን ይሄን ኔክስት እንለዋለን ባንሞላውም ችግር የለም እዚህ ላይ ማለት ነው ከዛ እዚህ ላይ ድምጽ ምረጡ ብሎ ያስመርጠናል ምን አይነት ላላርሞ የሚሆን ድምጽ ማለት ነው ላላርሞ የሚሆን ድምጽ ምረጡ ይለናል ብዙ አይነት ድምጾች አሉ እንደምታዩት እዚህ ጋር ተሞሉታላችሁ ድምጹ ትንሽ እንዳይሆን እዚች ላይ እንደምታዩት እዚህ ላይ የድምጽ መምሪያው አለ ስትሞሉ በደንብ መጮህ ይጀምራል ማለት ነው በደንብ ስትቀንሱት ደግሞ በደንብ እንዲጮህ ካልፈለጋችሁ ቀንስ ታደርጉታላችሁ ማለት ነው እዚህ ተሞሉታላችሁ አላርሞች የሚመቻችሁን ድምጽ ትመርጣላችሁ ማለት ነው እኔ እዚህ ላይ ለአላርሞች የሚሆን ለብቻው አላርም ቶን የሚላል እንደ አይነቱ ብዙ ትደስ አይልም አላርም ክሎክ የሚለውን እስኪ እንሞክራለን የአላርም አይነት ድምጽ አለው ማለት ነው ይሄን እንመርጠዋለን ለሆኑ ከዛ ይሄን ከመረጥነው በኋላ ኔክስት የሚለውን እንነካዋለን ማለት ነው ከዛ choose a mission to make wide awake ይላል እዚህ ላይ አራት ነገሮችን ያመጣል ምረጡ ሚሽኑን እንደተነሳችሁ ምን ማድረግ እንዳለባችሁ ምረጡ ይላል ደወሉ እንደጠራ እነዚህን አራቶቹ ነገር አንደኛው መምረጥ አለብን ማለት ነው ደወሉ እንደጠራ ወይ ሂሳብ ትንሽ ቀለል ያሉ ሂሳቦችን ያመጣልና ለዛን ካልሰራን አይቆምም ወይ ደግሞ ስልኩን ካልወዘወዝ ነው አይቆምም ማለት ነው እነዚህን የሚመቻችሁን ትመርጣላችሁ ስልኩን በመወዝወዝ እንዲቆም ከፈለጋችሁ ያነ መምረጥ ትችላላችሁ ሂሳብ ሰርታችሁ እንዲቆም ከፈለጋችሁ የመጀመሪያውን ትነካላችሁ ማለት ነው እኔ የፈለኩት በዚህ በስልኩን ሼክ በማድረግ ወይ በመወዝወዝ እንዲቆም ነው የፈለኩት ስለዚህ ሶስተኛውን እመርጣለሁ ማለት ነው ከዛ ከመረጥኩ በኋላ ኔክስት የምትለውን እንነካዋለሁ ማለት ነው ከዛ ለደወላችሁ የሚሆን አይነት ምረጡ ይላችኋል ከስልካችሁ ፎቶ መጠቀም ትችላላችሁ ደወሉ ሲመጣ የሚመጣበት ፎቶ ያን ያክል አስፈላጊ አይደለም ብቻ ከፈለጋችሁ ከጋላሪያችሁ ገብታችሁ የፈለጋችሁትን ትመርጣላችሁ ማለት ነው ፎቶ ከፈለጋችሁ
የራሳችሁንም ሆነ ወይ ሌላ ነገር ፎቶ መጠቀም ከፈለጋችሁ ማድረግ ትችላላችሁ ማለት ነው። እኔ ከዚህ ላይ ዝም ብዬ እዚህ ራሱም ያመጣልን አሉ እነዚህ እንደምታዩቸው ብዙ ፎቶዎች አሉ። እኔ ዝም ብዬ አንዱን ይሄን መርጠዋለሁ ማለት ነው። ከዛ ኔክስት የሚለውን እንነካዋለን። ከዛ አሁን ላይ ነው ሰዓት የምንመርጠው ማለት ነው። ስለዚህ ሰዓት እዚህ ላይ እንሞላለን ማለት ነው። ለፈጅር እንደምንሞላው በኖርማል ስልካችን እንደምንሞላው ሳንሳሳት ሰዓቱን ያው እዚህ ላይ ያሳየናል። አሁን ለምሳሌ በአሁኑ ሰዓት ፈጅር የሚሰገድበት ሰዓት 5 ሰዓት ከሆነ 5 ሰዓት ላይ ያደርግና በፈረንጆቹ አቆጣጠር ለሊት 11 ሰዓት ማለት ነው። ከዛ ኔክስት የሚለውን ነካዋለሁኝ። አለው እንለዋለን እዚህ ላይ ከዛ ይሄን ኤክስ ብለን እንወጣለን። በክፍያ ምናምን የሚል አለ። ይሄን እንተውና ኤክስ ብለን እንወጣለን። አሁን መሙላት እንጀምራለን ማለት ነው። እዚህ ላይ ነው ሰዓታችንን ሞላው። እዚህ ላይ እንገባና አላርማችንን እንሞላለን ማለት ነው። እዚህ ላይ ገብተን እንደቀደሙ 5 ሰዓት እናደርግና ኤኤም ፒኤም ብለው እንዳትሳሳቱ። በተሳሳቱም ማወቅ ትችላላችሁ። አሁን ለምሳሌ ኤኤም ነው ፒኤም ነው አሁን ሰዓቱ ብለን ማወቅ ብናስብ ብንፈልግ ዝም ብለን ሰዓቱን ብቻ እንሞላና ሴቭ እንለዋል። ሴቭ ስንለው እዚህ ጋር ከሁለት ቀን በኋላ ምናምን እዚህ ላይ ሰዓቱን ያሳየናል ማለት ነው። ከትንሽ ሰዓት በኋላ ከሆነ ያለው ልክ ነን ማለት ነው። አሁን ለምሳሌ እዚህ ጋር አሁን የሞላሁት ልንግባና እዚህ ላይ ሳምንት ቀናቶች አሉ ማለት ነው። ይችን ካበራን ሁሉም ቀን ሳምንቱ ሙሉ ይጮሃል ማለት ነው። ከፈለግን ለሰኞ ብቻ ከሆነ ይችን ቀስቷን እናጠፋና ሰኞን ብቻ እንመርጣለን፣ ወይ ማክሰኞን ብቻ እናደርጋለን፣ ወይ ምናምን የፈለግነውን እንመርጣለን። እዚህ ጋር የፈለግነውን ቀናቶች ግን ሁሉ ቀን ነው የምናደርገው። ሁሉ ቀን የሚለውን እንነካና ሴቭ እንለዋል። ሴቭ ስንለው ከ20 ሰዓት በኋላ ደወሉ ይጠራል እያለን ነው። አሁን ይሄ ማለት ልክ ነው ማለት ነው። አሁንም እናንተ በቀጠራችሁበት ሰዓት ነው የምታውቁት። ኤኤም እና ፒኤም የሚለው እንዳትሳሳቱ። አሁን ለምሳሌ ማታ ሆናችሁ ከሆነ ማታ 2 ሰዓት ሆናችሁ ከሆነ ለ11 ሰዓት የቀጠራችሁት ከ9 ሰዓት በኋላ ይጠራል ካለን ልክ ነው ማለት ነው ሰዓቱ። ግን ከአንድ ቀን በኋላ ምናምን ካለ ፒኤም እና ኤኤም የሚለውን ተሳስተናል ማለት ነው። ወይ ኤኤም ከነበረ ፒኤም እናደርገዋለን እንቀይረዋለን ማለት ነው። ይሄ እንዳትሳሳቱ እዚህ ላይ ስለሚያሳየን ማለት ነው። ካሁን ከሚሰጠን ደቂቃ በኋላ ማታ 2 ሰዓት ኩለን ከሞላ ነው ከ9 ሰዓት በኋላ ደወሉ ይጠራል ይለናል። ደወሉ እንደዚህ ሞልተን ጨርስ ሴቭ ስንለው ከ9 ሰዓት በኋላ ደወሉ ይጠራል ይለናል። ማታ 2 ሰዓት ከሆነ 3 ሰዓት ከሆነ ደግሞ 8 ሰዓት በኋላ እያለ ራሱ ስለሚነግረን በዛ መሰረት አይተን ኤኤም እና ፒኤም ሳንሳሳት እናደርገዋለን ማለት ነው። አሁን ለሙከራ ያክል እዚህው በአሁኑ ሰዓት ባለንበት ከጧቱ 2 ሰዓት ነው። በዚህ ሰዓት ልምላውና እንዴት እንደምናቆመው እናያለን ማለት ነው። በዛውም አሁን 2 ሰዓት ከ11 ነው የሚለው በእኛ ሰዓት። ሰዓቱን ከ13 ላድርገውና ሴቭ ልበለው። ከ2 ደቂቃ በኋላ ይጠራል ይለናል። ከ2 ደቂቃ እስከ 2 ደቂቃውን እንጠብቃለን ማለት ነው። ከ13 እስከሚል ከዛ እንዴት እንደሚጠራ እናያለን ማለት ነው። አሁን ከ12 ብሏል። ከ1 ደቂቃ በኋላ ማለት ነው። አሁን ላይ ከ13 ብሏል። ደወላችን መጥራት ጀምሯል ማለት ነው። እንደምታዩት ባረግነው ሪኒንግ ተመሰረት እየጮኸ ነው ማለት ነው። ስለዚህ ለማጥፋት ስናስብ ስንነካው ይሄን ቀዩን ነው የሚያመጣው ስታርት ሚሽን ብሎ ማለት ነው። ካልሆነ አይጠፋልንም። ብንነካው ምን ብንለውም አይጠፋም። ስልኩ እየጮኸ ይቀጥላል ማለት ነው። አዳሩ ሙሉ ሊጮህ ይችላል ካልነካን ነው። ይሄን ነክተን በመውዞዝ ነው ያደረግነው አይደለኛ። ያው 10 ጊዜ ሰወዘውዘው ተነስቼ ስልኩ መውዞዝ አለብኝ እንደዚህ ማለት ነው። አሁን አቆመልኝ አላርሙ። በዚህ መልኩ መጠቀም እንችላለን ማለት ነው።
በተለይ በእንቅልፍ ልባችሁ የተነሳችሁ እያጠፋችሁ የተቸገራችሁ በዚህ መልኩ አረጋችሁት ተነስታችሁ ወይ የሆነ ስራ አልሰራችሁ እዚህ ላይ የመረጣችሁትን ሂሳብ መስራት ከሆነ የሆነ ሂሳቦችን ያመጣልናል። ቀለል ቀለል ያሉ እነዛን ካልሞላና አይከፍትም። ወይ ደግሞ ስልኩን ተነስተን እንደዚህ 10 ጊዜ ካልወዘወዝ ነው አይከፍትም ማለት ነው። በዚህ መሰረት በቀላሉ አናጠፋውም። ግዴታ መንቃት አለብን ማለት ነው። የዛን ጊዜ በምንነቃ ሰዓት መነሳት እንችላለን በዛው ማለት ነው ኢንሻአላህ። የዛሬው ቪዲዮአችን ይሄንን ይመስላል። በቀጣይ ቪዲዮ ውስጥ የምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።